ይህ እባጭ ስታዩ ብዙዎቻችሁ ትንሽ እባጭ ናት ብላችሁ ልታልፏት ወይም ቸል ልትሏት ትችላላችሁ። ይህ የምታዩት የ3 ዓመት ልጅ ዛሬ የሰራለት እብጠት ነው። በሕክምና ታይሮግሎሳል ዳክት ሲስተም የሚባል ችግር ሲሆን በፅንስ እድገት ወቅት የታይሮይድ እጢ ሲፈጠር ከሚቀር ቱቦ የሚነሳ ያፈጣጠር ጉድለት ነው። ከውጭ ሲታይ ትንሽ እብጠት ቢመስልም ከውስጥ ግን እስከ ምላስ ስር ድረስ የሚደርስ ረዥም መስመር አለው። ካልታከመ ተደጋጋሚ ኢንፌክሽን ሊፈጥር፣ ፊስቱላ ሊያመጣና ለረዥም ጊዜ ፈሳሽ ሊያመነጭ ይችላል። በጣም አልፎ አልፎም ቢሆን ከዚህ እብጠት የሚነሳ እጢ ወይም ካንሰር ሊኖር ይችላል። ስለዚህ ሕክምናው ቀለል ያለ ቀዶ ሕክምና ብቻ አይደለም። እብጠቱን ከስር ጋር ሙሉ በሙሉ ማውጣትና ሃዮት ቦን የሚባለው ተብሎ የሚጠራውን የአንገት አጥንት መካከለኛ ክፍል አብሮ መወገድ ያስፈልገዋል። ካልሆነ ድጋሚ ሊመጣ ወይም ሪከር ሊያደርግ ይችላል። ይሄ በሕክምና ሲስትራክ ኦፕሬሽን ይባላል። ስለዚህ በልጃችሁ ወይም በእናንተ መሀል አንገት ላይ እንደዚህ ያለ እብጠት ካያችሁ ትንሽ እባጭ ናት ብላችሁ ቸል እንዳትሉ፣ በባለሙያ እንድታዩና ትክክለኛ ሕክምና እንድታገኙ እመክራለሁ። የልጆቻችሁን ጤና ጠብቁ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ።